ለምንድነው ብዙ እናቶች ልጆቻቸውን እንደ ሳምቡሳ ጠፍንገው እጃቸውም እግራቸውም እንዳይንቀሳቀስ አድርገው የሚጠቀልሉት? ለፎቶ ሲደረግ አይተሻል፣ ለማስተኛት ሲደረግ አይተሻል። አንቺም ደግሞ ትሬንዱን ተከትለሽ ለማድረግ አስበሻል። ይህን ከማድረግሽ በፊት ለ30 ሰከንድ ጆሮሽን ስጪ። ጥቅሙን፣ ጉዳቱን አልፎም ክፋቱን እናወራለን። በመጀመሪያ ከጥቅሙን ጀምር። ልጆች ወደዚህ ዓለም ሲመጡ በጣም ከጠበበና ከሚሞቅ ዓለም ነው የሚመጡት። ይህን አዲስ ዓለም በደንብ እስኪለምዱት ቀስ በቀስ ለማስለመድ እንዳይንቀሳቀሱ አድርጎ ማሰርና መጠቅለል አስፈላጊ ነው። ሆድ ውስጥ እንዳለው አይነት ስሜት ይሰጣቸዋል፣ ያሞቃቸዋል። ከዛ ጋር ተያይዞ ደግሞ የተደጋገመ መዋነንና ድንጋጤ ወይም ሞሮ ሪፍሌክስ እንዳይኖር ይከላከላል። ይሄ ደግሞ ጤናማ፣ ደስተኛና ያልተቆራረጠ ኳሊቲ እንቅልፍ እንዲኖራቸው ስለሚረዳ በጣም ጠቃሚ ነው። ጥቅሞች እንዳሉት ሁሉ ጉዳቶችም አሉት። የመጀመሪያው ሙቀት ነው። ሙቀት ለልጆች ጥሩ ቢሆንም ከመጠን በላይ ሙቀት ደግሞ ህይወትን ሊያስከፍል ይችላል። ሁለተኛው ደግሞ ትንፋሽ ነው። የአራስ ሳምባ ጡንቻዎች በበቂ ሁኔታ አልዳበሩም። ስለዚህ ከልክ በላይ ማሰር ሳምባቸው እንዳይንቀሳቀስ ስለሚጫን በተወሰኑ ደቂቃዎች እሱም ህይወትን ሊያስከፍል ይችላል። ሶስተኛው ደግሞ የአስተዳደግ ችግር ነው። ዘወትር በዚህ መልኩ ልጅሽን የምትጠቀልይ ከሆነ ከተፈጥሮ የአስተዳደግ ታስተጓጉይዋለሽ። የጀርባ አጥንትና ወገብ ከተፈጥሮ ውጭ የሆነ የአስተዳደግ ችግር ሊያመጡ ይችላሉ። ለፎቶግራፍም ሆነ ለማስተኛት መጠቅለያ ከተጠቀምሽ የልጅሽን ምቾት ቶሎ ቶሎ ቼክ ማድረግ ይኖርብሻል። ሁልጊዜ ስስና ብሪዘብል የሆኑ ጨርቆችን ተጠቀሚ። ስትረች የሚያደርጉ ጨርቆችም ቆንጆ ናቸው። ለእንቅስቃሴና ለሳምባ ጡንቻ አይከብዱም። መንከባለል ለጀመሩ ልጆች ደግሞ ፈጽሞ መጠቅለያ አይመከርም። ከ3 ወር ካለፉ ቢተውት ይመከራል። በሙቀት ጊዜ መጠቅለያ መጠቀም አይመከርም። ከተጠቀምሽ ደግሞ ቶሎ ቶሎ መከታተልን ይፈልጋል። ጥቅሞቹ እንዳሉ ሆነው በዚህ ሁኔታ ጠፍንገው የሚያስሩ መጠቅለያዎችን በቋሚነት አዘውትረው እንዲጠቀሙ አይመከርም። አራስ ልጆች በፍጥነት ነው የሚያድጉት። ይህ እድገታቸው ደግሞ በነጻነት ሊደገፍ ይገባዋል። በፎቶሹትም ይሁን በማስተኛት ወቅት ጠፍንገሽ ያሰርሽው ልጅ የትንፋሽ መቆራረጥ፣ የእንቅስቃሴ መቀነስ፣ የምቾት ማጣትና ያልተለመዱ ባህሪዎችን የሚያሳይ ከሆነ ወደ ሐኪም መሮጡ መጥፎ አይደለም።